እሺ ማርቲ ወይ ታማኝነት ላንቺ ምንድነው እንዴ? ማለቴ ታማኝነት እንዴት ትረጃለሽ ማለት ነው? እንደ አይነት ጥያቄ ለኔ አዲስ እንዴ። ግን ያው ታማኝነት ማለት አለመዋሸት፣ አለመቅጠፍ ሳይሆን ከነጭራሹም አለመጠርጠር። እንዴት አለመጠርጠር? ለምሳሌ አንድ ሰው በጣም ታማኝ ከሆነ ይጠረጠር። ስለዚህ ታማኝነት የሚገለጸው ባለመጠርጠር ውስጥ ነው። ማንም ይሄንን ሊያደርግ አይችልም ብሎ ሲደመደምለት ያ ሰው ታማኝ ነው ማለት ነው። ሰዎች ስላሉ ብቻ? በእርግጥ አንድ ሰው ሊሳሳት ይችላል። ነገር ግን ሰዎች ሁሉ በጅምላ ሊሳሳቱ አይችሉም። ታማኝነት ደግሞ ያው የጊዜ ውጤት ነው። እኛ ሰዎች ደግሞ ዳሬ ሰዎችን በቀላሉ አናምን። በተለይ ለረጅም ጊዜ አብሮን ያልቆየ ሰው ከሆነ ለማመን እንቸገራለን፣ አናምን። ስለዚህ ብዙ ሰው ካልጠረጠረ ታማኝ ነህ ማለት ነው። ግን ሁሉም ሰዎች እኮ እንደተባሉት ላይገኙ ይችላሉ። ታማኝ ያልሽው ሰው አጭበርባሪ ሊሆን ይችላል። አጭበርባሪ ያልሽው ሰው ደግሞ ታማኝ ሆኖ ሊገኝ ይችላል። እንዴ እሱማው ሰዎች ሁሉ እኮ አንድ አይነት አይደሉም። ቃላቸውን የሚበሉ በቆሙበት የማይገኙ ሰዎች አሉ። ግን ደግሞ ብዙ ሰው እሱ ታማኝ ነው ብለው የሚያስቡት ሰው ያ ሰው የእውነትም ታማኝ ነው። ኧረ ቆይ ዛሬ ከምን ተነስተ ነው እንደዚህ አይነት ጥያቄ